ብዙ ጀማሪ ዩቲዩበሮች እነዚህን 5 ስህተቶች በመስራት ብዙ እይታዎችን አያገኙም። በዛሬ ቪዲዮ እንዴት እነዚህን ስህተቶች ማስተካከል እንደምትችሉ የምነግራችሁ ይሆናል። ይሄንን ቪዲዮ እስከ መጨረሻ ካያችሁት እይታችሁ በትንሽ ጊዜ ውስጥ መጨመር ይጀምራል። ዩቲዩብም የእናንተን ቪዲዮ ሪኮመንድ ማድረጉን ይጀምራል ማለት ነው። በትንሽ ጊዜ ውስጥ ሞኔታይዝ ሆናችሁ ከዩቲዩብ ገንዘብ መስራት ትጀምራላችሁ። አራተኛና አምስተኛ ላይ የምነግራችሁ ቲፕ በጣም ወሳኝ የሆነ ቲፕ ነው። አሁን ወደ መጀመሪያው ጀማሪ ዩቲዩበሮች ወደሚሰሩ ስህተት ስናልፍ በጣም ብዙ ጀማሪ ዩቲዩበሮች ኪወርዶችን አይጠቀሙም። ኪወርዶችን ካልተጠቀማችሁ ዩቲዩብ ስለናንተ ቻናል የሚያውቀው ነገር የለም። ለትክክለኛ ኦዲየንስ ቪዲዮአችሁን አይደርስላችሁም። ለተፈለገ ሰው ሰጀስት አያደርግላችሁ ማለት ነው። እንዴት ኪወርዶችን መጠቀም እንደምትችሉ አሁን የማሳያችሁ ይሆናል። በስልካችሁም በኮምፒውተር መጠቀም ትችላላችሁ። በስልካችሁም ተጠቀሙ። ኮራና ያቤን ዩቲዩብ ተከታታዮች በመጀመሪያ ወደ ጉግል ክሮም እንገባለን። ወደ ጉግል ክሮም ከገባን በኋላ ከላይ youtube.youtube.com ብላችሁ ሰርች ታደርጋላችሁ። ወደ ዩቲዩብ ስቱዲዮ ይመራችኋል። አሁን ምነግራችሁ ሴቲንግ በደንብ መጠቀም ይኖርባችኋል። ወደ ዩቲዩብ ስቱዲዮ ከገባችሁ በኋላ ከስር የሴቲንግ ምልክቷ አለች። የሴቲንግ ምልክቷን አንዴ ነክተን ወደ ውስጥ እንገባለን ማለት ነው። እዚህ ጋር እንደምታዩት የተለያዩ ሴቲንጎች አሉ። እኛም የምንፈልገው ከዚህ ውስጥ ቻናል የሚለውን ነው። ቻናል የሚለውን አንዴ ነክተን ወደ ውስጥ እንገባለን። እዚህ ጋር እንደምታዩት ቤዚክ ኢንፎ ብሎ እዚህ ጋር ነው ታዲያ ወሳኙ ሴቲንግ የምናስተካክለው። እዚህ ጋር ቻናላችሁ የሚሰራውን ነገር እዚህ ጋር ማስገባት ይኖርባችኋል። መጀመሪያ ላይ የቻናላችሁን ስም ታስገባላችሁ። ብችሉ በአማርኛም በእንግሊዝኛም ማስገባት ይኖርባችኋል። የቻናላችሁን ስም ካስገባችሁ በኋላ ቻናላችሁ ስለምን እንደሚሰራ እዚህ ጋር ማስገባት ይኖርባችኋል። እዚህ ቦታ ቻናላችሁ የሚሰራውን ነገር ካላስገባችሁ ዩቲዩብ ስለምትሰሩ ነገር ስለማያውቅ ለብዙ ሰዎች ቪዲዮቻችሁን አያደርስላችሁም። በዚህ መልኩ የምታገኙት እይታ በጣም ትንሽ ይሆናል ማለት ነው። ስለዚህ እዚህ ቦታ ኪወርዶችን በደንብ መጠቀም ይኖርባችኋል። ወደ ሁለተኛው ጀማሪ ዩቲዩበሮች የሚሰሩት ስህተት ስናልፍ ዩቲዩብ ላይ ቪዲዮቻችሁን ስትለቁ ታጎችን በደንብ መጠቀም ይኖርባችኋል ማለት ነው። ታጎችን ካልተጠቀማችሁ ዩቲዩብ ሪኮመንድ አያደርግላችሁም። ለብዙ ሰዎችም ቪዲዮቻችሁን አያስተዋውቅላችሁ ማለት ነው። ጀማሪ ከሆናችሁ የግድ ታጎችን መጠቀም ይኖርባችኋል ማለት ነው። ከቪዲዮአችሁ ርዕስ ጋር ተቀራራቢ የሆነ ቃላቶችን እዚህ ጋር ታስገባላችሁ። ከ500 ወርድ መብለጥ የለበትም። በደንብ ታጎችን መጠቀም ይኖርባችኋል። ወደ ሶስተኛው ደግሞ ስንሄድ በጣም ብዙ ጀማሪ ዩቲዩበሮች የሚሰሩት ስህተት ኢንድ ስክሪን አይጠቀሙ ማለት ነው። ኢንድ ስክሪን ምንድነው ካላችሁኝ ሌላኛው ቪዲዮአችሁ የታየ ሊያልቅ 20 ሰከንድ ሲቀረው ኢንድ ስክሪኖች ይመጣሉ ማለት ነው። እነዛን ኢንድ ስክሪኖች ማስገባት ምንድነው ጥቅሙ ካላችሁኝ አንዱ ቪዲዮአችሁ የታየ ያንን ኢንድ ስክሪን ካስገባችሁ የናንተ ኦዲየንሶች ያንን ኢንድ ስክሪን በመንካት ሌላኛው ቪዲዮአችሁ ማየት ይችላሉ። በዚህ መልኩ ዋች አወራችሁ መጨመር ይችላል። ባንዴው በትንሽ ጊዜ ውስጥ ሞኔታይዝ ሆናችሁ ከዩቲዩብ ገንዘብ መቀበል ትጀምራላችሁ ማለት ነው። ወደ አራተኛው ጀማሪ ዩቲዩበሮች የሚሰሩት ስህተት ስናልፍ በውድ ካሜራ ቪዲዮአችሁ ቢቀረጽ በጣም ገራሚ ኤዲተር ቪዲዮአችሁን ኤዲት ቢያደርግላችሁ በ16 በ9 በሆነ ፎቶ ተሸፍኗል ማለት ነው። በተለይ ብዙ ጀማሪ ዩቲዩበሮች ተምኒላቸው ላይ በጣም ብዙ ጽሁፎችን ይጽፋሉ ማለት ነው። ይሄ ደግሞ ቪዲዮአችሁ እንዳይታይ ከሚያደርጉ ነገሮች አንዱ ይሄ ነው ማለት ነው። ዩቲዩብ ላይ በጣም ብዙ ቪዲዮዎች አሉ። ያ ሁሉም ቪዲዮ ትቶ እናንተን ቪዲዮ የሚያዩ ተምኔላችሁን በማየት ነው ማለት ነው። ስለዚህ ተምኔላችሁን በደንብ አሪፍ አድርጋችሁ መስራት ይኖርባችኋል። ስለዚህ ሳቢና በጣም ግልጽ መሆን አለበት ማለት ነው። ዩቲዩብ አዲሱን ፊቸር አስተዋውቆናል። ይህ አዲሱ ፊቸር ምንድነው ካላችሁን በአንድ ቪዲዮ 3 ተምኔሎችን ማስገባት እንችላለን። እንዴት ማስገባት እንደምትችሉ አሁን የማሳያችሁ ይሆናል። ዩቲዩብ ላይ ቪዲዮ ስትለቁ እዚህ ቦታ ነው ተምኔላችሁን የምታስገቡት። ከሷ አጠገብ ደግሞ ቴስት ኤንድ ኮምፔር ብሎ የሚያመጣልን ሌላ ሴቲንግ አለ። እሱን አንዴ እናከዋለን ማለት ነው። እዚህ ቦታ እንደምታዩት 3 ተምኔሎችን ለአንድ ቪዲዮአችን ማስገባት እንችላለን። የፕላስ አይኮኖችን የነካን 3 ተምኔሎችን ለአንድ ቪዲዮ ማስገባት እንችላለን ማለት ነው። ከቪዲዮአችን ጋር ተቀራራቢ የሆኑ ተምኔሎችን 3 እንሰራና እነሱን እዚህ ቦታ እናስገባለን። ዩቲዩብ ደግሞ እነዚህን ተምኔሎች ለተለያየ ሰው ይወስዳል ማለት ነው። እነዚህን ተምኔሎች ከሳምንት በኋላ በፐርሰንት ያስቀምጥልናል ማለት ነው። በጣም ብዙ ፐርሰንት ሰዎች የነኩት የገቡትን ተምኔል እናስገባለን ማለት ነው። በዚህ መልኩ እንግዲህ የቪዲዮአችንን እይታ መጨመር እንችላለን። አምስተኛና በጣም ወሳኙ ነገር ኮንሲስተንሲ ሊኖረን ይገባል ማለት ነው። ኮንሲስተንሲ ምንድነው ብላችሁ የምትጠይቁን ከሆነ በተመሳሳይ ሰዓትና በተመሳሳይ ቀን ዩቲዩብ ላይ ቪዲዮአችሁን የምትጭኑ ከሆነ ዩቲዩብ በደንብ ነው የናንተን ቪዲዮ ሪኮመንድ የሚያደርግላችሁ ማለት ነው። ለብዙ ሰዎች ያስተዋውቅላችኋል። በዚህ መልኩ እይታዎችን ማግኘት ትችላላችሁ። አሁን የነገርኳችሁን 5 ስቴፖች በመጠቀም ዩቲዩብ ከጀመራችሁ በእርግጠኝነት በትንሽ ጊዜ ውስጥ ሞኔታይዝ ሆናችሁ ከዩቲዩብ ገንዘብ መስራት ትጀምራላችሁ። ይሄ ቪዲዮ እንደተጠቀማችሁ እርግጠኛ ነኝ። ከተጠቀማችሁ ታዲያ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በሌላና በአስተማሪ ቪዲዮስ ከመነገናኝ ቸር ያቆየን።